ባሎች ስሙኝ፣ ለእናንተ ነው ይሄንን መልእክት ማስተላልፈው። ለምንድነው በሚስታችሁና በእናታችሁ በኩል ወይ ደግሞ በእህታችሁ በኩል ያለ አለመግባባቶች ወይንም ደግሞ በእናንተ በቤተሰብ በባል ቤተሰብ በኩል እየመጣ ያለ ጫና ለሚስት ማለት ነው፣ እሱን እያያችሁ ልክ እንዳላየ የምታልፉ ወንዶች ወይ ደግሞ ባሎች ወይ ደግሞ እነሱ ራሳቸው ይፍቱት ብላችሁ የምትተዉት ነገር ልክ አይደለም። በሁለቱ መሀል ያላችሁት እናንተ ናችሁ። ሰው ይህን ነገር ሶልቭ ማድረግ ያለባችሁ እራሳችሁ ናችሁ። ኢቨን ኢፍ የባል ቤተሰቦች ለባሎች ስለሆነ ማስተላለፈው የባል ቤተሰቡ የአንተ ቤተሰቦች ሚስትህን አቢውዝ እያደረጉ ከሆነ አንተ ነህ ልክ ማስያዝ ያለብህ። በቃ እኔ መርጬ ያመጣኋት ሚስቴን እኔ ነኝ፣ ሰው የማይስማማኝ ነገር ካለ ራሴ ነኝ መፍታት ያለብኝ እናንተ አይደላችሁም የሚለውን መስመር ማስመር ግዴታ ነው። በቃ ለምንድን ነው የምትተዋቸው እንደፈለጉ እንዲያደርጓቸው? ወይ ደግሞ ስለ ቤት ውስጥ ስላለ ነገር እነሱ ለምንድን ኮሜንት የሚሰጡት? ኢቭን ኢፍ ኮሜንት መስጠት እንኳን እኮ አይችሉም። የእሷም ቤተሰቦች ከአንተ በኋላ ነው መሆን ያለበት፣ የአንተም ቤተሰቦች ከእሷ በኋላ ነው መሆን ያለባቸው ለምንም ነገር እንጂ በምንም መልኩ በምንም አይነት ሜትድ አቢውዝ ማድረግም አይችሉም። ደስማች ኮሜንት እንኳን መስጠት አይችሉም። ኢቨን ኢፍ ኮሜንት መስጠት እንኳን ቢፈልጉ ዊዝን ፉል ሪስፔክት ነው መሆን ያለበት እንጂ በፍጹም በፍጹም ሚስትህን ማንም ሰው አልፎ እንዲናገራት መፍቀድ የለብም። ይሄ የወንድ ልጅ የባል ድክመት ነው። ሚስትም ደግሞ እንደዚህ አይነት ሲቹዌሽን ስትሆኚ ከሱ ቤተሰቦች ጋር ሰጣ በገባ ውስጥ መግባት አይጠበቅብሽም። ጀስት ዩ ሃቭ ቱ ወርክ አውት ሀዝባንድሽ ላይ ወይ ደግሞ ባልሽ ላይ በቃ እንዴት አድርጎ አንቺን ዲፌንድ ማድረግ እንዳለበት ባልሽን በተለያየ መንገድ። በሴት ልጅ ብልሃተኛ ነች ይባላል አይደለም? ሁሉንም ብልሃቶችሽን ተጠቅመሽ ማለት ነው እንዴት አድርገሽ ወደ አንቺ ወደ እጅሽ ማስገባት እንዳለብሽ እና እንዴት ራስሽን ዲፌንድ በሱ ውስጥ ማለት ነው ዲፌንድ ማድረግ እንዳለብሽ ያንን ማሳየት አለብሽ ወይ ደግሞ ያንን መስራት አለብሽ ባልሽ ላይ ማለት ነው እንጂ ካልሆነ በቃ አውቆ ነው ማለት ነው። በቃ አውቆ አንቺን ዲፌንድ ማድረግ ስለማይፈልግ ከአንቺ የበለጠ ቤተሰቦቹን አስቀድመዋል ማለት ነው። በቃ ወይ ይሄንን አምነሽ መቀበል አለብሽ እንጂ ይሄ የምር ልክ አይደለም። ባሎች ፕሊስ፣ ብዙ ጊዜ ሜቢ የሚስትም ቤተሰብ ባሎችን አታክ የሚያደርጉ ሊኖሩ ይችላሉ፣ ግን ማጆሪቲው የባሎች ስለሚበልጥ ነው። የባል ቤተሰቦች ስፔሻሊ የባል እናት እንደዛ ስለሚያደርጉ ነው። የሚስትም ግን ሊሆን ይችላል። በሁለቱም ሳይድ የሚመጣ ነገር ሊሆን ይችላል። አለመግባባቶች ሊሆኑ ይችላሉ። በባልና በቤተሰብሽ በኩል ያለ ነገር አንቺ ነሽ መፍታት ያለብሽ ወይ ደግሞ አንቺ ነሽ መስማሪያቸውን ማስያዝ ያለብሽ። በቃ ባሌን እኔ እንደፈለኩኝ አደርገዋለሁ፣ እናንተ ብቻ የኔ ባል ስለሆነ ማክበር አለባችሁ የሚለውን ሊሚት መስጠት አለብሽ ለነሱ። ባልም ደግሞ እንደዛው በሚስትህና በቤተሰቦች በኩል ውስጥ ያለን ሰጣ ገባ ራስን መፍታት ያለብን። በቃ ለሚስትህ አንተን ያለሃት፣ አንቺም ለባልሽ አንቺ ነሽ ያለሽው። ሶ ጀስት ሪስፔክት ኢች አዘር ዚስ ኢዝ ዘ ሞስት ኢምፖርታንት። ሶ እንደዛ አድርጉ ፕሊዝ። ቴንክ ዩ። መልካም ቀን ይሆንላችሁ። አመሰግናለሁ። ባይ